ዛሬ 16000 ብር ቻርጅ የምናስደርገውን ክላይንት ነው ሪች አውት ለማድረግ እየሄድኩኝ ያለሁት እና ባይዘ ዲስ ኢዝ ሐዋሳ ጋይስ እና ታክሲ ከተሰለማላገኝ ነው ታች በእግር እየሄድኩኝ ያለሁት እና አይሚን ባጃጅ ማለት ነው። ከዛ አንድ ታክሲ ብቻ ነው የሚያስገረኝ፣ የተለየ ርቀት የለውም። ጥላ ስር ብሄድ አሪፍ ነበረ፣ ግን ይሄ እንደዚህ መሄድ ይቻላል። ድምፁ ይረብሻል። አይ ነው ማይክ ምናምን እስኪገዛ ደስ አገሱ እና ለሶሻል ሚዲያ ማኔጅመንት ነው እያወጣሁኝ ያለሁት እና ፕሮባብሊ ሶሻል ሚዲያ ማርኬቲንግም ማለት ነው። ዲፔንድስ በክላይንቱ ፍላጎት ላይ ቤዝድ ሆነን ዋንስ አገን ይኸው ግቢያችን መግቢያዋ ይሄ ነው። እንደ መግቢያው አይደለችም በነገራችን ላይ ውስጥ ትንሽ ያምራል አይነት ነገር እና ያ በሳይ ነው እና ሐዋሳ ስትመጡ የሚያስጣላችሁ ነገር ምንም አይደለም፣ ሙቀቱ ብቻ ነው የሚያስጣላችሁ። እኔ ደግሞ በዚህ ሙቀት ጃካ ደርቤ ወጥቻለሁ። ምን እንደማደርግ አላውቅም። ብቻ ማርያምን ቀልዱ ቀልድ ነውና ዛሬ ሲሪየስሊ ለሶሻል ሚዲያ ማኔጅመንት ነው ከክላይንት ሪች አውት ለማድረግ እየወጣሁኝ ያለሁት ማለት ነውና this is not for the first time ክላይንት ጋር እንደዚህ ስናወራ ምናምን፣ ግን ከሐዋሳ ውስጥ አውትሪች ሳደርግ ለመጀመሪያ ጊዜ ነው በዚህ መልኩ ማለት ነው። ሪሞት ለምንሰራላቸው ክላይንቶች የነበረው የቲም አባሎች የነበሩ ሄደው ሪች አውት የሚያደርጉት። እኔ ሐዋሳ ነኝ ያለሁት፣ አዲስ አበባ ምናምን ሲሆን እነሱ ነበሩ ሄደው የሚሰሩት ማለት ነው። this is for the first time በዚህ ሐዋሳ ሪች አውት ስናደርግ ማለት ነው። anyway I will tell you what will happen። ክሎዝ እናደርጋለን እንዲሉን ወይስ ክሎዝ አናደርግም የሚለውን ነገር ነግራቸዋለሁ። ምክንያቱም ሴልስ ክሎዝ ማድረግ ቀላል የሚባል ነገር አይደለም። የክላይንቱን ፍላጎት አንደርስታንድ አድርጎ ከዛ በኋላ አላል ለሱ የሚሆን ፕራይስ አውጥቶ አፎርድ የሚያደርጉትን ፕራይስ አውጥቶ ለሱ መስጠት ቀላል የሚባል ነገር አይደለም። ኤኒዌይ we will see ልደርስ ነው። ባጃጅ ካገኘሁኝ እንሳፈራለን ወደታች ማለት ነው እና at the end of this video you will expect one of the two things። አንዱ ሴልስ ክሎዝ ተደርጎ 16000 ወይም ደግሞ 22000 ብር ቻርጅ እናስደርጋለን። ፕሮባብሊ ላይክ 10000 ምናምን ቻርጅ እናስደርግ አይመስለኝም። በዛ ሰርቪስ እነሱም እንዲመርጡት ሪኮመንድ አናረግም። ጀስት ፓኬጅ ውስጥ እንዲሆን የተቀመጠውና ማለት ነው። ወይም ደግሞ ሴልሱ ክሎዝ አይደረግም እና የሆኑ ሌሰኖችን ተምሬበት መጣና ለቀጣይ ክላይንት እናስተካክላለን ማለት ነው እና ያስፈራል። በነገራችን ላይ መንገድ ላይ ሄዳችሁ መቅረጽ ግን ምን ታደርጉታላችሁ ማለት ነው። ዋን ኬርስ አባውት ዩ Jesus መነጽር ባላረግ ተበልቼ ነበር ማለት ነው። ለሴልጅ ክሊክ ነው ጋቢና ሾፌር እሺ ጥንቃቄ አለ። አንተ ዛሬ ሼል ላይ ለመቆም ትዕግስት እኮ ያስፈልጋል። እኔ ደግሞ ትዕግስት የለኝም። እዚህ ቆም የሚሰሩ ልጆች አሉ። ልክ እኔ ስደርስ ወጥተዋል ማለት ነውና እየጎበኘህ ጠብቅ ነው የተባልኩት። እየጎበኘህ ጠብቅ ማለት ነውና ፕሮዳክቶቻቸው በጣም ደስ የሚሉት እና ለግባ ይሳለግ ያስፈራል ማለት መጎብኘት ዝም ተብሎ ይቻላል ወይስ አይቻልም የሚለው ነውና እስቲ እናያለን። ድርቅርቅ ብያለሁ። እግዚአብሔርን ፀሐዩ ገሎኛል። ብቻ ነው ችግር የለውም። እየተመለስኩ ነው ወደ ግቢ። የዛሬው ዲስከሽን አሪፍ ነበር ማለት
ዶክመንቶችን ይፈልጋሉ። ፕሮፖዛሉ ራሱ በዲጂታል ሳይሆን በወረቀት ደረጃ ነው የሚፈልጉት እና እነዛ ነገሮች ይዤ ነገ መለሳለሁ። ከነሱ ጋር ነገ እናወራለን። እስከዛ ግን ሌላ ክላይንት እንፈልግን ደግሞ ሌላ ክላይንት ጋር ሄደን እንፈልጋለን ማለት ነው ክላይንቶች። ሰው ይሄ ዴይቱ ነው። አይ ነው ላይት ስለሌለ ብዙም አይታይም። ወደዚህ ስዞር ግን ይታያል። ለምን? ምክንያቱም ላይት ወዳለበት ስለሆነ የሚታየው ማለት ነው። ደስ የሚለው ፓርት እኮ ማለት ነው ወጣት ስትሆኑ ይሆናል ኤነርጂ አላችሁ እና እንደፈለጋችሁ መንቀሳቀስ ምን ትችላላችሁ። ጫና ያህል የሚያስጨንቅ ነገር የለም። በእግሬ ሄድኩ አልሄድኩ እና ዝም ብዬ ነው የሄድኩኝ ያለሁት። እስቲ አይ ቲንክ ደርሻለሁ ብዬ አስባለሁ። በሚያሳዝን ሁኔታ ደግሞ ሙዝ ራሱ ላይ ኖር ይችላል። የሚያስጠላው ፓርት ማለት ነው። ሴትዮዋ ሙዟ በጣም ነው የሚዳፈጣው። አይ ሚን ላይክ ሙዟ ሊትራሊ ሙዟ እግዚአብሔር በጣም ነው የሚዳፈጣው። የምታመጣቸው ሙዞች እዚህ ውስጥ ራሱ አሉ ነው የሚያስብለው ማለቴ በዚያ ደረጃ ማለት ነው። የሳይ አይከለ ቅዱሱ ያረቢ እጃ ነገራችሁ መጣውን ትላንትና ሰንገባ ላይ ምንድን ነበር የሚባለው ፕሮፖዛል ነበር የጠየቁኝና ፕሮፖዛል ብቻ ሳይሆን ሌሎች አስፈላጊ ዶክመንቶችንም ጭምር ማለት ነው። እና እነዛን ዶክመንቶች ይዤላቸው ሄድኩኝ። ሙሉ ጥንቅቅ የተደረጉ ላይ ጥንቅቅ ተደርጎ የተዘጋጁ ሲምፕል የሆኑ አላ የሆነ ያልተካበረ ምናምን አይነት ነገር ማለት ነው። እና እነዛን ይዣቸው ሄድኩኝ ዛሬ ማለት ነው። ሰጠኋቸው። ደን አሁን ለቀጣይ ለነገ ማለት ነው አይሚን ለነገ ሳይሆን ለማክሲሞ ነው ቀጠሮ ያዝነው እና ትንሽ ሞቲቬሽን ሌቭሌ ድሮፕ አድርጓል ልበል ማለት በጣም ነው የሚደክመው። ከዛ ታክሲ አላገኘሁኝም እና በእግር ነው የመጣሁት እስከዚህ እስከ ግቢ ድረስ ማለት ነው። እና አሁን ያለሁት ሜን ካምፓስ ውስጥ ነው፣ የኛ ካምፓስ ውስጥ አይደለም። እና እንዳልኳችሁ ነው እኔ አስቤ የነበረው ጀስት ዛሬ ኔጎሽት እናደርጋለን እና ሙሉ ነገር ዲል አድርገን እንጨርሳለን ብዬ ነበር። የሚሆንም ከሆነ ይሆናል፣ ማይሆን ከሆነም አይሆንም ነበር ማለት ሴልሱን አይዘር ክሎዝ እናደርጋለን ወይ ክሎዝ አናደርገውም ነበር ሀሳቤ ማለት ነው ያልኩትና then just ገና እነሱ ኔጎሽቲንግ ለሚያደርጉ ማለት ነው የምር ኤክስፔክት አድርጌ ሄድኩት። በጣም ቲም እንዳለ ምናምን አላ እንደዛ አይነት ነገር ነበርና ብቻ just ዛሬ ሜጅ የመጣው ሁለተኛ ቀን ማለት ነው እና ሶስተኛ ቀን የመጨረሻ ቀን ነው የሚሆነው ማለት ነው። ምክንያቱም ማአት ክላይንት አለ ቁጭ ብሎ የሚጠብቀንና ከነሱ ጋር ስለምንሰራ ሰው ዛሬ ሁለተኛ ቀን ነው። ሶስተኛ ቀን ደግሞ ምን እንደሚፈጠር እናያለን። ሶስተኛ ቀን ክላይንቱ ጋር እየሄድን ነው እንግዲህ 15000 16000 ብር በቀላሉ ክሎዝ እንደማይደረግ እየተመለከትኩ ነው። ምክንያቱም ሰው ኢንቨስት ሲያደርግ ጥንቃቄ ማድረግ አለበት አይደለ? ብቻ ዛሬ ሶስተኛ ቀን ነው፣ የመጨረሻ ቀንም ነው ከዚህ በላይ ስለማንመላለስ እና ሌላ ቦታ ደግሞ ከሌላ ክላይንት ጋር ዲል እየተደረገ ነውና እሱም ክሎዝ ይደረጋል ብዬ አስባለሁ። ሁለተኛ ክላይንት ማለት ነው እንደ ፈጣሪ ፍቃድ ብቻ አይውለች ነው ይሄ ላይክ ፕሮባብሊ ክሎዝ እናደርገዋለን። ክሎዝ ካላደረግንበትን ማለት ክሎዝ ካላደረግን ሌሰኑን እነግራቸዋለሁ ማለት ነው ምን እንደምንማርበት ምን እንደምናገኝበት ማለት ነው። እና ይሄ ዲል ክሎዝ ካልተደረገ the only problem የክላይንቱ ሳይሆን የኔ እንደሆነ ሊገባችሁ ይገባል። ይሄ ድክመት እንደሆነ ማለት ነው። እየሄደን ነው፣ ሶስተኛ ቀን ነው እና ትንሽ ፀሐዩ እንዳልኳችሁ ባለፈው ትንሽ አድካሚ ስለነበር ዛሬ ዲሆኝ በተቻለው እንዴት ዛሬ ይታ እኔ እንደዚህ ቢረከበው ከቤት እቺ ስለማላቅ የሚሆነው የሳይ በደንብ የሚታየው አይደል? ዛሬ ሶስተኛ ቀን ነው። አይ ቲንክ ሶስተኛ ቀን ሳይሆን አራተኛ አላቅም፣ ብቻ ግን የመጨረሻ ቀን ነበር። ይሄ እጅ ላይ የምታዩት አግሪመንት ነው ከክላይንቱ ጋር የምንፈራረምበት ማለት ነው። እና አሁን እየሄድኩኝ ሳይሆን ወደ ክላይንቱ ጋር እርሼ እየመጣሁኝ ነው እና ፌል አድርጓል ማርያምን ፌል አድርጓል እና 15000 ኦር 12000 በዲስካውንቱ በእርግጥ 20000 ነበር የሰርቪሱ ፕራይስ፣ ግን ክሎዝ ልናደርግ የነበረው ሴልስ ወይም ደግሞ ዲል ፌል አድርጓል። ያም የሆነበት ምክንያት
የራሱ ምክንያት አለው። ምክንያቱም ገብቼ እነግራችኋለሁ። ሶ ያ ፊል አድርጓል። እየሞከርን ነው